ሰላም ጤና ይስጥልን የኢትዮ ቴክኖሎጂ ሶሉሽን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ስልካችሁ ቻርጀር ስታገናኙት አንድ ጊዜ ቻርጅ ያደርጋል፣ አንዳንድ ጊዜ ደግሞ ይቋረጣል፣ ወይም ቻርጁን በአንድ በኩል ስታዘነብሉት ቻርጅ ያደርጋል ከዛ ይቋረጣል። ይህ ችግር ቻርጂንግ ፖርት ነው ወይስ ሌላ ነገር ሊሆን ይችላል የሚለውም በሰፊው እናያለን። ዛሬ በዚህ ቪዲዮ የቻርጂንግ ፖርት ችግር ምን እንደሆነና ምን እንደሚያመጣው እንዴት እንደምናስተካክለው ሙሉ ቪዲዮ አዘጋጅቼላችኋለሁ እና አብራችሁን ቆዩ። መጀመሪያ ቻርጀሩን ወደ ስልኩ እናገናኝ ማለት ነው። ከዛ ቻርጀሩን በቀላሉ ወደ ፖርት ከገባና ከወጣ ወይም በትንሹ መንቀሳቀስ ቻርጀሩን የሚያቋራርጠው ከሆነ ስልኩ የተለያየ ችግር ያመጣ ስለሚችል መጠንቀቅ አለብን። ነገር ግን ወዲያውኑ ፖርቱ ተበላሽቷል ብለንም ስለሰፋ ስለተነቃነቀ ፖርቱ ተበላሽቷል ብለን መወሰን አንችልም ማለት ነው። ስለዚህ መጀመሪያ ቼክ ማድረግ ያለብን ምንድነው ቻርጀሩን እና ኬብሉን መፈተሽ አለብን ማለት ነው። በሁለተኛ ደረጃ ቼክ የምናደርገው ቻርጂንግ ፖርት ውስጥ የቆሻሻ ወይም የደፈነው አላስፈላጊ ነገር ገብተው ከሆነ በተለይ በኪሳችን የምንይዝ ከሆነ ብዙ ጊዜ ሊዘጋ ስለሚችል ይህንን ቼክ ማድረግ አለብን ማለት ነው። ችግሩ በእውነቱ በፖርት ውስጥ የተሰበሰበ አቧራ ወይም የኪስ ቆሻሻ ሊሆን ይችላል ብለን እናስባለን። ይህ ቆሻሻ ከቻርጀር ፖርት ጋር በትክክል ያገናኘዋል ማለት ነው። ስለዚህ ፖርቱ ውስጥ በብርሃን በጥንቃቄ መመልከት አለብን። የሆነ ላይት ነገር አብርተን ምን አለው ውስጡ ብለን ቼክ ማድረግ አለብን። ግን ጥንቃቄ ያስፈልጋል። በፖርቱ ውስጥ የብረት መሳሪያ አታስገቡ ማለት ነው። ሾርት ምናምን ስለሚያደርግ ብረት ነገር በፖርቱ ውስጥ ማስገባት የለባቸውም እና ፖርቱም ሊጎዳና ሾርት ላይ ያደርግ ስለሚችል ማለት ነው። በሶስተኛ ደረጃ ቼክ የምናደርገው ሉዝ ቻርጂንግ ነው። ይህ ደግሞ አሁን ቻርጀሩን ቀስ ብለን ወደ ግራና ወደ ቀኝ ማንቀሳቀስ አለብን ማለት ነው። ይህን ሉዝ ቻርጂንግ ቼክ ለማድረግ ማለት ነው። ቻርጀሩ እየተቆራረጠ ከሆነ አሁን እንደዚህ ስናንቀሳቀሰው ወደ ግራና ወደ ቀኝ ስናደርገው ቻርጀሩ እየተቆራረጠ ከሆነ ቻርጂንግ ፖርት ላይ የሉዝ ኮኔክሽን ችግር ሊኖር ይችላል ማለት ነው። ይህ ችግር በተደጋጋሚ ቻርጀር ማስገባትና ማውጣት፣ ቻርጀሩን በኃይል መጎተት ወይም የተሳሳተ ኬብል በመጠቀም ምክንያት ሊመጣ የሚችል ችግር ነው ማለት ነው። ስለዚህ ይህን ቼክ ካደረግን በኋላ በአራተኛ ደረጃ ቼክ የምናደርገው ደግሞ ፖርቱ ላይ ማለት ነው የአካል ጉዳት ማለት ፊዚካሊ ስናየው ጉዳት ደርሶበት ከሆነ ይህ ማየት አለብን። አንዳንድ ጊዜ ፖርት በመውደቅ በውሃ በመጋለጥ ወይም የተሳሳተ ቻርጀር በመጠቀም ምክንያት ሊጎዳ ስለሚችል የፖርቱ ውስጥ ያሉትን ፒኖች የተጣመመ የተሰበረ ወይም የተበላሸ ከሆነ ቻርጀሩን በትክክል ላይሰራ ይችላል። ስለዚህ በዚህ ደረጃ ስልኩን በራስዎ መክፈት ከማድረግ ይልቅ ባለሙያ ቴክኒሽያን እንዲመረምረው ማድረግ ይመከራል ማለት ነው እና ስልክ መክፈት አትዳፈሩ ማለት ነው። በአምስተኛ ደረጃ የምናየው ቻርጂንግ ፖርትን መቀየር የሚለው ነው። ይህን ላይተን ካልሆነ ፖርቱ መቀየር አስፈላጊ ሆኖ ካገኘ ነው መቀየር አለብን ማለት ነው። ስለዚህ ይህን ቼክ ካደረግን በኋላ ተበላሽቷል ብለን ከተረጋገጠ እንደ ስልኩ ሞዴል ሪፔር ሚትር ሊኖረው ይችላል ማለት ነው። እያንዳንዱ ስልክ ሞዴል እያንዳንዱ የሆነ ሪፔር ሚትር አለው። ያንን ሚትር ተጠቅመን አንዳንድ አንድሮይድ ፎኖች ቻርጂንግ ፖርት በተለይ ቻርጂንግ ቦርዳቸው ላይ ሰብ ቦርድ ላይ ይገኛል እና እነዚህን ስልኮች ላይ የተበላሹ ቦርድ መቀየር ይቻላል ማለት ነው። ከሌላ ተክቶ መቀየር ይቻላል። ሌሎች ደግሞ ስልኮች ላይ ግን ፖርቱ በቀጥታ ከማዘር ቦርድ ጋር ሊገናኝ ስለሚችል ይህንን ጥንቃቄ ማድረግ አለብን። በዚህ ጊዜ ሶልደሪንግ ስቴሽን ሆት ወይም ኤር ስቴሽኑን ወይም ማይክሮስኮፕ እና ሌሎች ሪፔር ቱሎችን ሊያስፈልጉ ስለሚችሉ እነዚህን ተጠቅመን ሶልቭ ማድረግ አለብን ማለት ነው። በስድስተኛ ደረጃ የዚህን ችግር መፍቻ መንገድ ብዬ ያስቀመጥኩላችሁ ከፖርት በላይ ያለውን ችግር መፈተሽ ይገባል ማለት ነው። ፖርቱ ብቻ ችግሩ ላይሆን ይችላል ማለት ነው። ስለዚህ እነዚህን ቼክ አደረግን፣ አልሰራም፣ ፖርት ቀየር አልሰራም። ስለዚህ ወደ ስድስተኛው መሄድ አለብን ማለት ነው። ምንድነው የምናደርገው? ቻርጂንግ አይሲ ቼክ ማድረግ አለብን። ቻርጂንግ ላይኑን ቼክ ማድረግ አለብን። ባትሪውን ቼክ ማድረግ አለብን። ኮኔክተሮችን ቼክ ማድረግ አለብን። የማዘር ቦርድ እንዳሉ ኮምፖነንቶችን ቼክ ማድረግ አለብን። እነዚህን የዚህ ችግር ሊሆኑ የሚችሉ ስለሚሆን በእነዚህ ምክንያት ቻርጁ ላይሰራ ስለሚችል እያንዳንዳቸውን በጥንቃቄ ቼክ ማድረግ አለብን እና ተበላሽቶ የተገኘ ነገር መቀየር መቻል አለብን ማለት ነው። ሳይሆን ቻርጂንግ ሰርኪዩት ሙሉ ምርመራ ማድረግ አስፈላጊ ሆኖ ካገኘ ነው ሁሉንም ቼክ አድርገን የተበላሹ ኮምፖነንቶች ካሉ ሪፕሌስ ማድረግ አለብን ማለት ነው። ይህ ሁሉ ደግሞ አድርገን በሰባተኛ ደረጃ ደግሞ ያስቀመጥኩላችሁ ቼክ አሁን መጀመሪያ ቼክ አድርገና ኮምፖነንቶችን በሙሉ ከዛ በኋላ የተበላሸ
ኮምፖነንት ካገኘን ሪፔር ማድረግ አለብን። ሪፔር መቀየር ማለት ነው፣ መቀየር አለብን። ሪፔር ከተደረገ በኋላ ስልኩን ወዲያውኑ አንጠቀምበትም። መጀመሪያ ምን ማድረግ አለብን? አንደኛ ቻርጀር እናገናኛለን። ሁለተኛ ቻርጂንግ ሲምቦል እንመለከታለን። ቻርጅን ካረግን በኋላ ሲምቦሉን ስንመለከተው ከዛ ባትሪ ፐርሴንቴጁ እየጨመረ ከሆነ ይህንም ቸክ ማድረግ አለብን። ፋስት ቻርጂንግ ካለው ደግሞ እንደሚሰራ እሱንም መመልከት አለብን። ፖርት ላይ የሚመጣ ሙቀት ካለ እንፈትሻለን። ሁሉንም በትክክል ከሰራ በኋላ ስልኩ ለተጠቃሚው ያው የፈታነውን ነገር በሙሉ ባለበት ላይ መልሰን ለተጠቃሚ ሊመለስና ልንሰጥ ይቻላል ማለት ነው። እና ጥንቃቄ ማድረግ ያለብን ነገሮች ደግሞ አስቀምጬላችኋለሁ። መጀመሪያ ቻርጂንግ ፖርት መቀየር ቀላል የሚመስል ቢሆንም በውስጡ ያሉ ክፍሎች በጣም ትናንሽና ስስ ስለሆኑ የሶልደሪንግ ልምዶች ከሌላቸው ማለት የሶልደሪንግ ማድረግ ልምዱ የሌላቸው በተለይ ጀማሪዎች ከሆናችሁ ስልኩን በራሳችሁ ባትከፍቱና ለቴክኒሻል ብታሳዩ አሪፍ ነው። በተለይ ባትሪ ላይ ሙቀት ወይም የብረት መሳሪያ በተሳሳተ መንገድ መጠቀም አደገኛ ሊሆን ስለሚችል እና ስልኩንም ልታከስሩ ስለምትችሉ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ስልካችንን ቻርጅ ካላደረገ ወዲያውኑ ባትሪ ወይም ማዘርቦርድ ተበላሽቷል ብላችሁ አትወስኑ። መጀመሪያ ቻርጀር እና ኬብል መፈተሽ አለብን። ከዛ ቻርጂንግ ፖርቱን ውስጥ ቆሻሻ አለ የለም የሚለውን ፊዚካሊ መመልከት አለብን። ከዛ ችግሩ ከቀጠለ ግን ባለሙያ ቴክኒሻል የቻርጂንግ ሰርኪዩት ሙሉ ምርመራ እንዲያደርግ ማድረግ አለብን። በራሳችንም ባለሙያ ከሆነ ይህንን ቸክ ማድረግ አለብን። እንደዚህ ያሉ ሞባይል ቲፕስ ቴክኖሎጂ በቃ ተመሳሳይ የሆኑ ስራዎችን ወደፊት እየሰራን በኢትዮ ቴክኖሎጂ ሶሉሽን ላይ ስለምንለቅላችሁ ሰብስክራይብ አድርጉ፣ ቻናሉን እንገዙ። ይህ ቪዲዮ ሌሎችን የሚረዳ ጠቃሚ ሆኖ ካገኛችሁት ሸር ያድርጉ። ኢትዮ ቴክኖሎጂ ሶሉሽን ሁልጊዜም ከእናንተ ጋር ነው። ጤና ይስጥልን።